አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድ የእብኑ ሰዒድ የዩቱብ ቻናል ተከታታዮች እንደምን ሰነበታችሁ? ደህና ነኝ እኔ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ይመስለኛል የመጀመሪያ ቪዲዮ ነው በራሴ ከሰራሁኝ ማለት ነው። ዛሬ ይዤላችሁ የመጣሁት ይህ በምስሉ ላይ የምትመለከቱት ታዳጊ ገና በለጋ ዕድሜው እውቀትን መቅሰም ሲገባው ግን በጣም ውሸትንና ማጭበርበርን ያዘለ የሆነ ቪዲዮ በማንሰራፋት በአላህ ሲፈት ዙሪያ ላይ ሲቀጥፍ እጅ ከፍንጅ ተይዟል። ከሚታወቀው ጭምርት ነው መዝሃባቸው ውሸትን ካላስተናገደ ንፋስ እንደሚያንከባልለው ገለባ መሆኑ። ቀጥታ ወደ ቪዲዮ። አላህ የት ነው ያለው? ላይ ነው። ወደ እርሱ ወደ ላይ እንደሚወጣ የተጠቀሰባቸው በርካታ አንቀጾች አሉ። ኢለይሂ የስዐዱል ከሊሙ አጠይብ። የስዐዱ ማለት ነው ይወጣል። ወዴት? ኢለይሂ ወደ አላህ። ለምን ይወጣልና ወደ አላህ የሚለውን አስተውል። አላህ የት ስላለ ነው? በመጀመሪያ እንዲህ ከሆነ እንዲህ ይሆናል በሚል ፍልስፍና ዘል በሆነ መላምት ቁርአን አይታይም። ኢነማ ቁርአንን በምን እይታ ነው በምን ትርጓሜ ነው መመልከት አለብን ካለ ነብዩ አለይሂ ሰላቱ ወሰላም ሱሐቦችን በምን መልኩ አስረዷቸው? ሱሐቦች ከነብዩ አለይሂ ሰላቱ ወሰላም ስር ሆነው ሲማሩ የነበሩ ሱሐቦች እንዴት እንደሰማችሁት እንደዚህ ስለሆነ እንደዚህ ይሆናል፣ እንደዚህ ስለሆነ እንደዚህ ይሆናል ብሎ በፍልስፍና ቁርአን መፍታት በጣም የተከለከለ ነው ሲል የራሱን ሐሳብ ወይም ደግሞ የራሳቸውን መዝሃብ በሼኹ ላይ ሲጭን ይስተዋላል። ሼኹ የተናገሩት ራሱ የቁርአኑን ተፍሲር ነው። ኢለይሂ የስዐዱል ከሊሙ ጠይቡ ኢለይሂ አይ ኢለላሂ ከማ ፈሰረ ቢዛሊከ ጠበሪዩ ከማ ሰነራህ ኢንሻአላህ። ኢለይሂ አይ ኢለላህ የስዐዱል ከሊሙ ጠይብ ይወጣል፣ መልካም ንግግር ወደ አላህ ይወጣል። በመሰረቱ አንተ መልካም ንግግር ወደ አላህ ይወጣል ብለህ ታምናለህ? አታምንም። ለምን? በግድ አላህ ሱብሓነሁ ወተዓላ ከላይ መሆኑን ስለምታምን። ነገር ግን ይሄ ፍልስፍና ሳይሆን ዛሂረል ቁርአኑ ያስፈረደውና የሚሰጠው እንደዚሁም ደግሞ ሰለፎች የፈሰሩበት ተፍሲር ነው። ይህን ተፍሲር ካለመቀበልህ ጋራ ግን ትኮንነዋለህ መልሰህ ምን በማለት እንዲህ ከሆነ እንዲህ ይሆናል ብሎ የፍልስፍና ውጤት ነው ብለህ ሲያበቃ፣ ነገር ግን ተፍሲሩ የፍልስፍና ውጤት ሳይሆን ፍልስፍናን ገንዘባቸውን ያደረጉት ሰዎች የማይገጥም የሆነ የሰለፎች ተፍሲር ነው። ይህንንም ደግሞ ኢንሻአላህ እናየዋለን ሁለተኛው ቅጥፈትህ ላይ ማለት ነው። ሰላም ስር ሆነው ሲማሩ የነበሩ ሱሐቦች እንዴት ተረዱት ሚለውን መመልከት ያስፈልገናል። ወደ ሱሐቦች አረዳድ ስንመለስ በዚህ አያ ላይ አልኢማም አጠበሪ ተፍሲራቸው ላይ እንዳስቀመጡት ምን ይላሉ? ሐደተና ቢሽሩን ቃለ ሐደሰና የዚድ ቃለ ሰና ሰዒድ ዐን አልቀታዳ። ከታላቁ ሱሐቢ አልኢማም አልቀታዳ ረዲየላሁ ዐንሁ ተይዞ እንደመጣው እንዲህ ይላሉ። ኢለይሂ የስዐዱ ከሊሙ ጠይብ ወልዐመሉ ሷሊህ የርፈዑሁ። እንግዲህ እንደሰማችሁት መጀመሪያ የቁርአኑን አቀራር እናርማለን። ከዛ በኋላ ደግሞ እስኪ ወደ ተፍሲሩ እንሄዳለን። የሙሐደራ ሼኽ ኢለይሂ የስዐዱል ላሙን ትተኸዋል ቁርአን ስለሆነ ያው ግድ ያው እንግዲህ የስዐዱል ከሊሙ ጠይቡ ወልዐመሉ ሷሊሑ ነው፣ ወልዐመላ አይደለም። እሺ ይህንንም አስተካከል። እንዲህ ብለዋል እነዚህ ሱሐቢይ ብለው ይናገራሉ። ላ የቅበሉ ላህ ቀውለን ኢላ ቢዐመል። የዚህ የቁርአን አንቀጽ አንድ ሰው አሁንም እንደሰማችሁት ምን ያክል እውቀት ላይ ምንም ባዶና ዜሮ እንደሆነ አንድም እንኳን አጀርማንም እንኳን እንዳልሞከረ የሚያሳብቅና የሚያሳይ ስህተት ነው። አዲስ የመርከዝ ወይም ደግሞ የሙሐደራ ሚሊሻ ምልምል ብቻ መሆኑን ነው የሚያሳውቀው ማለት ነው። ምን አለ? ቃለ ሐሰኑ ወቀታደቱ ላ የቅበሉ ላህ። ወላሂ አጀርማ ሞከር ያደረገ ይህን በቃ ምላሱ ላይ ቅፍፍ ይለዋል። አሁን ይሄንን ምን አስነሳ ከተባልኩኝ ደግሞ አንተ እንኳንና ንግግራቸውን ልትረዳ ገና ጦበሪን ገልተህ ማንበብ የማትችል ሰው ሆነ ሳለ ሙራዳቸው ወይም ደግሞ ሐሳቡ ለአንተ ሚስጥር ነው የሚሆንብህ የእውነት። ምክንያቱም ማንበብ የማይችል ሰው ግን ይረዳል። አላሁል ሙስተዓን። ለማንኛውም ቀጣዩን ክፍል ስናይ ይህ ልጅ የጠቀሰው ከየት ጀምሮ ነው ማለት አንደኛ የመጀመሪያው ቅጥፈት ወይም ደግሞ ሽወዳ غشون እንመልከት። እዚህን የቁርአን አንቀጽ ሲተረጉሙ ምን ይላሉ? ቃለ አልሐሰን ወቃለ አልቀታዳ ረዲየላሁ ዐንሁማ እንዲህ ብለዋል እነዚህ ሱሐቢይ ብለው ይናገራሉ። ላ የቅበሉ ላህ ቀውለን። እንግዲህ እንደምትመለከቱት ስክሪን ላይ የኢማም ጠበሪይ ነቅል አድርጌ ማለትም ስክሪንሾት ማሳያችኋለሁ ማለት ነው። እንደምትመለከቱት ልጁ ያነበበልን እታች ያለችውን ነው። ከላይ በቃ ጨርሶ መጨረሻ ላይ ያለውን ያነበበው ለምን ይሆን ብለን እንጠይቃለን ማለት ነው። ይህ ታዳጊ ልጅ በዚህ በለጋ ዕድሜው እንደዚህ ማጭበርበርና መዋሸት ከጀመረ አላህ ይምራውና አደግ ሲል በዚህ ከቀጠረ ምን ያክል ፕሮ ማክስ አጭበርባሪ መሆኑን
አባስታችሁ የኤክስን ዋጋ ፈልጉ። ለማንኛውም በጣም ያስቃል እና ከመጀመሪያ ላይ እንደምትመለከቱት ይሄንን ሁላ ነው ዘሎ የመጣው ማለት ነው። ስክሪን ላይ እንደምትመለከቱት ከላይ ጀምሮ ወቀውሉሁ ኢለይሂ የصعዱል ከሊሙ ጠይቡ እዚህ ጋር ነው የሚገባው ንግግራቸው መፍታት የሚጀምሩት። ከዛ በኋላ ታች ድረስ ሄድና ወቀውሉሁ ወለዚነ የምኩሩነ አሰይአት የሚለውን ሊፈቱ እስከሚገቡ ድረስ ከላይ ያለውን ቆርጦ መጨረሻ ላይ ያለችዋን ብቻ ሐሳቡን የሚገጥም መስሎት ነው፣ ግን አይደለም ራሱ ማለት ነው። እና ከላይ ያለውን ድረስ የተወ ለምንድን ነው የሚለውን ደግሞ እንይ። ከላይ ከመጀመሪያ ላይ ወቀውሉሁ ኢለይሂ የصعዱል ከሊሙ ጠይቡ የቁሉ ተዓላ ዚክሩሁ ኢለላሂ ሹፉ። ይሄን ማንበብ አይፈልጉም። እውነትም መረዳት የማይፈልግ የሆነ ሰው በቃ ሰዎች አገልጠው ስለማያነቡ የነሱ ተከታዮቻቸው ቼክ ስለማያደርጉ ምንም ጣጣ የላቸውም ማለት ነው። ሲጀመር አንደኛ ልጁ በጣም የመርከዝ ተማሪ ነው ገና ማለት ነው። ራሱ ቁርአን ራሱ አስተካክሎ እየቀራ አይደለም። እንደው ዝም ብዬ ለሌሎች መማሪያ ይሆናል ከማለት አንፃር ነው። ኢለላሂ የصعዱ ወደ አላህ ሱብሓነሁ ወተዓላ ይወጣል ዚክሩል ዐብዲ ኢያሁ ባሪያዎች እሱን ማውሳታቸው ዒባዳ ስለሆነ ወሰናኡሁ ዐለይሂ በሱ ላይ ደግሞ መልካም ውዳሴን ማወደሳቸው ወደ አላህ ሱብሓነሁ ወተዓላ ይህ ተግባራቸው ይወጣል። ምክንያቱም ከሊሙ ጠይብ መልካም ንግግር ስለሆነ። ወልዐመሉ ሷሊሑ የሚለው ለመንካት ያክል አልዐመሉ ሷሊሑ ሙብተዳእ ነው፣ የርፈዑሁ ኸበር ነው። ምናልባት ለሌላ ሰው ነው እሱ እንዲህ ሊረዳ ይቀርባል ብዬ አላስብም። ምክንያቱም ላ የቅበሉ ላህ እያለ የሚቀራ ሰው እንደ ብሎ ይረዳኝ ይችላል። ሙብተዳእና ኸበርን ማለት ነው። ወልዐመሉ ሷሊሑ የርፈዑሁ የሚለው ሀኡ ዶሚር የሚመለሰው ወደ ማን ነው? ወደ ከሊመተ ጠይብ ወደ አልከሊሙ ጠይብ ወደሚለው ነው። ያን ከሊመ ጠይብን መልካም ስራ ያነሳዋል። ቢማዕና መልካም ስራ ሳይሆን እንትን ንግግር ያለ መልካም ስራ ምን ያለው ወደ አላህ ሱብሓነሁ ወተዓላ ሊወጣ አይችልም። ወደ አላህ ሱብሓነሁ ወተዓላ ሊወጣ የሚችለው መልካም ስራ ነው። መልካም ስራ ያልሆነ ነገር ደግሞ መልካም ንግግር ያልሆነ ነገር ወደ አላህ ሊወጣ አይችልምና ያ ማለት እንግዲህ ይጣላል፣ ወደ ሰውየው ይመለሳል ማለት ተቀባይነት አይኖረውም። መርሐበን ለዚህ ማስረጃ ሐዲስ ያመጡ ሐደሰኒ ሙሐመድ እስማዒል ከዘከረ من قال ذلك ከሚለው በታች ማለት ነው። حدثني محمد بن إسماعيل الأحمسي قال أخبرني جعفر بن عون عن عبد الرحمن بن عبد الله المسعودي عن عبد الله بن المخارق عن أبيه المخارق بن سليم قال لنا عبد الله إذا حدثناكم بحديث أتيناكم بتصديق ذلك من كتاب الله هنا ورثنا وراجو لازم الركاكة القرآن دامت الله لنا على قراتاتችን እንዳይመስላችሁ إن العبد المسلم من على ይህንን ሲፈታ إن العبد المسلم مسلم የሆነ ሰው ባሪያ إذا قال سبحان الله على ጊዜ وبحمده الحمد لله لا إله إلا الله والله أكبر تبارك الله إن ያለ ጊዜ أخذهن ملك እነዚህ ንግግራቶች الكلمة الطيب ከሚለው ውስጥ ናቸው። كلمة الطيبة ናቸው። أخذهن ملك መልአክ ይዛቸዋል فجعلهن تحت جناحيه ከክንፉ ስር ያደርጋቸዋል ثم صعد بهن إلى السماء ወደ ሰማይ ይዟቸው ይወጣል። ቅድም ላይ መጀመሪያ ላይ ምንድነው ያለው? ኢለይሂ የصعዱል ከሊሙ ጠይቡ ሲፋቱ ኢብኑ ጀሪር አጠበሪ አይ ኢለላሂ የصعዱ ዚክሩል ዐብዲ ኢያሁ ባሪያ አላህ ሱብሓነሁ ወተዓላ ማውሳቱ ያው ዒባደት ከሊመቱ ጠይብ ስለሆነ የሚያወሳ በንግግር ስለሆነ ያ ምንድነው ወደ አላህ ሱብሓነሁ ወተዓላ ኢለላሂ የصعድ ይወጣል። ለዚህ ማስረጃ ሐዲሱን ሲያመጡ ምን አሉ? መልአኩ በክንፉ ይዟቸው ወደ ሰማይ ይወጣል። አሁን ይሄ ነው እንደዚህ ከሆነ ስለለመደባቸው የግድ በቃ ማመለሻ ስለሌለው በፍልስፍና ነው ብሎ ለማምለጥ ነው ታዳጊው ልጅ እየሞከረ ያለው ማለት ነው። እና ፈያ መን የቅበል ቀድ ሓነ ወቅቱል ቀቡል ተቀበሉ የሰለፎችን መዝሀብ አትጻረሩ እላለሁ ማለት ነው። መርሐበን ወደ ታች ሲሄድ ማለትም እሱ ወደ ወሳው ሊሄድ ሌሎቹ ንግግራቶች በአጠቃላይ فلا يمر بهن على جميع من الملائكة إلا استغفروا لقائلهن حتى يجيء بهن إلى وجه الرحمن
ثم قرأ عبد الله إليه يصعد الكلم الطيب والعمل الصالح يرفعه ማስረጃ መጣሉ ከቁርአን ብሎ ነበር አይደል ለተናገረው ንግግር إليه يصعد الكلم الطيب والعمل الصالح يرفعه አብዱላህ እና ሙኻሪቅ የሚባሉ መጅሁል አልሐል የሆኑ ሰዎች ሰነድ ላይ ቢኖሩበትም እንኳን ኢብኑ አቢ ሸይባ በዘገቡት ሐዲስ ላይ ከነዚህ በሌላ ሰነድ ማለት ነው ቢስናዲን ሰሒህን ሐዲሱን ዘግበውታል እና እነዚህና መሰል የሆኑ ሐዲሶችን እንደዚሁም ደግሞ ግልጽ የሆኑ ማስረጃዎችን መጥቀስ አይፈልጉም እሱ ወደ ተጠቀሰው ሐዲስ ስንሄድ حدثنا بشر قال ثنا يزيد قال ثنا سعيد عن قتادة قوله إليه يصعد الكلم الطيب والعمل الصالح يرفعه يميلون قرآن كز قال الحسن وقتادة حسن قتادة بلواله ألا من النصو لا يقبل الله سبحانه وتعالى أيكبلم قولا نققرن أيكبلم إلا بعمل بتكبر بهوننجي إلا بعمل إيه النققر كيت عملتو تسنل والعمل الصالح مبتدانه يرفعه خبرنا هاو من ملسة ودا من دنا ودا كلمة طيبة قولنا يعني قولنا الله سبحانه وتعالى نمك أبنا كف ميادركو بمن مكنياتنا بعمل والعمل الصالح إلى الله سبحانه وتعالى كف عدرقه ودا سوتا ودا الله سبحانه وتعالى يوت على مالات اللي من دنا يمتتقالوت الله سبحانه وتعالى ودلاي وتا مالت تقبلوا ملكام سرانا ومالتنا الله سبحانه وتعالى ወደ ሰማይ የማይወጣ ከሆነ ደግሞ ያ ነገር መልካም ስራ አይደለም ወደ ባልተቤቱና ወደ ሰው የሚመለስ ነው አላህ ዘንድ ምንም ተግንኙነት የለውም አይቀበለውም ማለት ነው ግን مع ذلك መልካም ስራ ተቀባይነት አገኘ ማለት ወደ አላህ Subhanahu Wa Ta'ala ወጣ ለዚህም አመለን ሷሊህ ወደ አላህ Subhanahu Wa Ta'ala የሚወጡ መሆናቸው መሰከራቸው ቅድም ላይ በወሳነው 29000 ላይ ያለው ሐዲስ حدثني يعقوب بن إبراهيم قال ثنا بن عليا قال أخبرنا سعيد الجريري عن عبد الله بن شقيق قال كعب إن لسبحان الله لما تلو نققر والحمد لله ولا إله إلا الله والله أكبر لنزنك لدويا حول العرش عرش زوريا دمس على جو النزه كدوي النحلي لك ندنب ድምጽ ማለት ንብ ባንድ ሲል ምናምን የሚወጣ ድምጽ አለ አይደል ልክ እንዛ ድምጽ አላቸው يذكرن بصاحبهن ባልተቤቶቻቸውን እያወሱ የሆነው ነው እነዛ ንግግሮች አርሽ ወጣው ማለት ነው ስለዚህ ከፍ ብለዋል ማለት ነው በዚህ ንግግር የምንረዳው ነገር ቢኖር ከአርሽ አካባቢ ሆኖ ድምጽ አላቸው يذكرن بصاحبهن ሷሂቦቻቸው ባልተቤት የዛ የንግግሩን ባልተቤት እያወሱ እነዛ ንግግሮቹ ግልጽ ነው በቃ ንግግሮች ከፍ ይላል ሲባል ተቀበሉ አላህ Subhanahu Wa Ta'ala ያን መልካም ስራ አልተቀበለውም ማለት አንችልም አላህ Subhanahu Wa Ta'ala ተቀብሎታል عملا صالح يرفعه ማለት ያ ከፍ የሚያደርገውና ወደ አላህ Subhanahu Wa Ta'ala እንዲወጣ የሚያደርገው عملا صالح ነው ለዛም ነው لا يقبل الله قولا إلا بعمل ግን እዚህ ቦታ ላይ إليه يصعد الكلم الطيب የሚለው عبارة وامكناية عن القبول የሚለው የታለ ነው ኪታቡን ይገልጠውታል እነሱ የሚሉት ግን ሌላ ነው ስለዚህ የሚገናኝ ነገር አይደለም من قال وأحسن العمل أيو من قال يتناገረ ንግግርን የተናገረ ሰው وأحسن العمل መልካም ስራን ደሞ ያሳመረ قبل الله من الله ከሱ ተቀባይነት ያገኛል አላህ ይቀበለዋል ነው ሰርቶ ተናግሮ መልካም ስራ ያልሰራሳ والعمل الصالح يرفعه የሚለው ጎደለ ማለት ነው ስለዚህ ወደ አላህ Subhanahu Wa Ta'ala አይወጣም ማለት ነው ወደ አላህ Subhanahu Wa Ta'ala የሚወጣው መልካም ነገር ነው ያንን መልካም ነገር አላህ Subhanahu Wa Ta'ala ይቀበለዋል ግን ወደ አላህ حول العرش እነዛ ነገሮች ተስቢሖቹ መልካም ስራዎቹ ድምጽ አላቸው حول العرش ሆነው ወጣው ማለት ነው ምን እንደምትሩ አላቅም እንግዲህ እና ሐዲሱ صحيح ነው ምንም እንከን የለበትም
ራዊዎቹ ሷሒህ ታማኞች ናቸው። እና እንግዲህ ማ በቂየ ኢላ አልቀቡል መቀበል እንጂ ምንም የቀረ ነገር የለም። እና ዒናዱ ምንም አያደርግም። አሁንም ከቅድም ጀምሬ ብዙ ቅጥፈቶችን ባመጣና ብዙ ቅጥፈቶችን ብናገር ብዙ ነገር ማውራት እችላለሁኝ፣ ግን በዚህ ላቁም ማለት ነው። ሰዓቱም ስለሄደ ሌላ ቅጥፈት አንድ ቅጥፈት እንጂና ከዛ ይበቃናል። ተቀመጠ። እንዲሁም ደግሞ ታላቁ ሰለፍ አልኢማም ሰመርቀንዲ በሕረል ዑሉም በተባለው ኪታባቸው ላይ እንዳስቀመጡት እንደሰማችሁት ይህን ማጭበርበርን እየተላመደ ያለ ልጅ አላህ ይምራውና ታላቁ ሰለፍ ሰመርቀንድና አቡለይት እኮ ነስር ብኑ ሙሐመድ አቡለይት ፍቅህ ሐነፊይን የቀራ አቡለይትን ሙቀዲመ አቡለይት በሶላት ላይ ያለ እኮ ነው ሙቀዲ እሱን አቡለይትን የማያውቅ የለም። አቡለይት ከሰለፎች ነው ሲባል እንዴት ነው እንደው? ኧረ ተው አህባሾች ተው እንደው እሱ እኮ 4ኛ ሴንቸሪ ላይ በ4ኛው ክፍለ ዘመን የኖረ ነው። ያ ማለት 373 375 ብቻ 375 ነው ቀውሎች ያሉት። የተወለደበት አይታወቅም የሞተበት ማለት ነው። እና ከሰለፎች እንደብሎ ነው የሚገባው። ሚነል ቁርኒ ፈضላ እንደብሎ ነው የገባው። እስኪ ከዛ ነበር የሚል ማስረጃ አምጡ እስኪ። ሙበረር የሆነ በጣም ጥሩ ማስረጃ የተሐቀቀ የሆነ ማስረጃ አምጡ እስኪ። እና ዝም ብሎ ሰው አታጭበርብሩ፣ እንደዚህ ነው ከሌ እንደዚህ ነው ዝም ብሎ ተብሎ ሲድማ መዝሀቡ ማቱሪዲይ ነው። በመልካም ነገር ካልተከተሏቸው በቁርን ሙፈضላ ውስጥ መሆኑ ብቻ እኮ ራሱ እኮ ምንም እንትን የለውም እኮ። በአህለ ሱና ወልጀማዓነት የተመሰከረላቸው ካልሆኑ በእነሱ ዘመን ሆኖ የነበሩ አቂዳን ሲያበላሹ የነበሩ ሰዎችም ነበሩ እኮ። ግን ወመዓ ዛሊከ እንደዚህ ብላችሁ ልትከፈዙ እንደ አስለን ነው ወይ? አላህን አትፈሩም ወይ? ለምን ታጭበረብራለህ አንተ ታዳጊ ልጅ? አላህን ፍራ፣ ወደ ሰለፎች መዝሀብ ተመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።